ሰላም እንዴት ናችሁ? ይሄን ቪዲዮ እንዳታሳልፉት ለእናንተ ነው የሚጠቅመው። ይሄ ቪዲዮ በጣም እኔ ብዙ ነገር ነው በትናንቱ ቀን ማለት ነው የደረሰብኝ። ስልክ ተደወለልኝ ከንግድ ባንክ ተብሎ ከንግድ ባንክ ነው የምንደውለው ደንበኛችን ምናምን እስከ አያቴ ማለት ነው ስሜን እስከ አያቴ ድረስ ነው የሚያውቁት። ስልክ ቁጥሬን ራሱም ሌላ ሰው የማያውቀው ስልክ ቁጥር ነው እኔ ንግድ ባንክ ያለኝ። እሱን ሁላ ስልክ ቁጥሬን አውቀው ስሜን እስከ አያቴ ያውቃሉ። ደወሉልኝ። ምንድነው በምላቸው ሰዓት ውድ ደንበኛችን ስለሆኑ በጣም እጣ ስለደረሰዎት ብዙ ነገር እንትን ስላለ እና ከንግድ ባንክ ነው ከአዲስ አበባ ቅርንጫፍ ነው የምንደውለው ብለው ከዛ እኔ እንደዚህ አጭበርባሪዎች ስላሉ እንደዚህ አይነት ነገር አልቀበልም ስላቸው እኛ እኮ በሲቢ ብር ነው ሜሴጅ ላከንልሽ። ሲቢ ብር ነው ሜሴጅ የሚልኩልኝ። እየደጋገሙ ሜሴጅ ይልኩልኛል። በሲቢ ብር ነው የሚመጣልኝ። በሲቢ ብር ልከን እንዴት እናጭበረብራለን? እንዴት እንደዚህ እናደርጋለን? አሉ አዎ እንደዚህ አይነት አጭበርባሪዎች አሉ። ግን መጠንቀቅ ጥሩ ነው። ግን እኛ ግን በትክክለኛ ከቢሮ ነው እየደወልን ያለ ነው። 5 ሜሴጅ እንልክልዎታለን። በሱ 5 ሜሴጅ ቁጥሮትን አክቲቭ ያደርጋሉ። በዛ እንትን ታረጋላችሁ። እጣውን ወስዳችሁ በሚቀርባችሁ ቅርንጫፍ ሄዳችሁ ትጠቀማላችሁ። እንደዛ ብለን ነው ለርሰው ብለን ነው እንጂኛ ምናምን ብለው ሁሉን ነገር ስሜን እስከ አያቴ ድረስ ስልክ ቁጥሬን ማንንም ማያውቀው ስልክ ቁጥር እኔና እዛ ንግድ ባንክ ብቻ ነው ያለው ስልክ ቁጥሬ። በሱ ነው የደወሉልኝ። ሌላ ስልክ ቁጥር ነው በሌላ ቦታ መጠቀመው። ይሄን ሁሉ ነገር አድርገው ነው ያጭበረበሩኝ። እና እናንተ እኔ ይሄንን ቪዲዮ ሼር እያደረጋችሁ ለሁሉም ሰው አድርሱ። በእውነት ዛሬ ተረጋግቼ ነው በጣም ብዙ ብር ነው ለነሱ ሴንድ ያደረኩላቸው። ይሄን አርጊ እያሉ ወደ ሳፋሪኮም ነው ሲም ነው የደወሉልኝ በቴሌ ነው። ግን እኔ ያስገባሁት ብሩን ወደ ሳፋሪኮም ነው። ወደው በሚሄድ ሰዓት ስጠይቅ አውጥተውታል ገንዘቡን። እና በጣም እግዚአብሔር ብቻ እኔ አላቅም። እኔ በጣም ተጠራጣሪ ነኝ። በጣም ማለት ከምነግራችሁ በላይ ተጠራጣሪ እንደዚህ ማልጭበረበር ሰው ነኝ። ግን በንግድ ባንክ ብለው ነው ስሜን ሁላ እስከ አያቴ ከንግድ ባንክ ከቅርንጫፍ ነው የምንደውለው። ስልክ ቁጥሬን ሰው የማያውቀው ስልክ ቁጥሬን የደወሉት ያንን ሁሉ አድርገው ነው ያጭበረበሩኝ። እናንተ እንዳትጭበረበሩ፣ ሌላውም ሰው እንዳይጭበረበር በእውነት ይሄን የምትጠቀሙ ሰዎች ቲክቶክ ላይ ያላችሁ ሰዎች ለሁሉም ሰው እንዲደርስ አድርጉ። ይሄን ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ቢያንስ ራሳችን በራሳችን እያወቅን እንድንጠብቅ ማለት ነው። እኔ ባቀ ኑሮ አሁን ስሰማማ 900 ሺህ ብር ተበልቶ ራሱን አጠፋ። አሁን በቀን ማለት ነው በዚህ ሳምንት